ሰዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ በአዲስ መረጃ ወደ እናንተ መጥቻለሁና ዛሬ ደግሞ ብዙ ዶላሮችን ልትሰሩት የምትችሉትን አሪፍ ጸዴ ቴሌግራም ቦት ይዤላችሁ መጥቻለሁ እና ይሄንን እንደምትመለከቱት በአንድ ቀን የሰራሁት ነው። በአንድ ደቂቃ ነው የሰራሁት ማለት ነው። ይሄኛውን ሰው እናንተ ከቆያችሁት በደንብ ከሰራችሁት ማለት ነው ይሰጣል ማለት ነው። እና በደንብ ጸዴ ስራ ነው። 3 አይነት ስራዎችን ብቻ ነው ሰርቼ ይሄንን የተቀበልኩት። በጣም ቀላል 3 ስራዎችን እናንተ በደንብ ወጥራችሁ ከሰራችሁ ከዚህ በላይ ታገኛላችሁ ማለት ነውና ስለ ስራው ደግሞ እያንዳንዱን ነገር አሳያችኋለሁ ማለት ነው። ቪዲዮውን እስከመጨረሻ ተከታተሉ ማለት ነው። እና ስራው እንግዲህ ፎክስ ግሮ ይባላል እና በትክክል የሚከፍል አይነት ስራ ነው። በደንብ ወጥራችሁ ከሰራችሁ በጣም ብዙ አይነት ዶላሮችን ልታገኙ ትችላላችሁ ማለት ነውና እዚች ጋር እንደገባችሁት ይሄኛውን ነገር ይታያችኋል ብዬ አስባለሁ። ዴይሊ ቼክ የሚለው ነገር ማለት ነው። እዚች ጋር በየቀኑ የሚሰጣችሁን እየገባችሁ ቼክ የሚለውን ይሄኛውን ነክታችሁ ክላም ማድረግ ነው ማለት ነው። ክሌም ታደርጋላችሁ እና በየቀኑ ደግሞ እዚች ቦታ ላይ ታክስ ይሰጣችኋል። እሱን ታክስ ትሰራላችሁ። እነዚህ ደግሞ በየቀኑ የሚሰጣችሁ ታክስ ነው ማለት ነው። እዚች ጋር ስታርት ብላችሁ አካውንታችሁን ባይንድ ታደርጋላችሁ ማለት ነው። ኢንስታግራም አካውንታችሁን ባይንድ አድርጋችሁ ይሄንን ትቀበላላችሁ ማለት ነው። በአንድ ታክስ 0.02 ይሰጣል ማለት ነው። እነዚህን ደግሞ አካውንቶችን ትዊተር አካውንታችሁን ደግሞ ባይንድ አድርጋችሁ በቀላሉ በትንሹ ታክስ የምትቀበሉት ገንዘብ ነው ማለት ነው። እና በጣም ብዙ ታክስ ነው ማለት ነው። ቪው ኦል ታክስ የሚለውን ታች ያለውን ስትነኩት በጣም ብዙ ታክሶችን ያመጣላችኋል። እነዚህ ታክሶችን ከሰራችሁ በኋላ ከጨረሳችሁ በኋላ ነው ማለት ነው ድጋሚ የሚሰጣችሁ። እዚች ቦታ ላይ ልብ አድርጉ እና ሳትጨርሱት አይሰጥላችሁም ማለት ነው። ሌላ ታክስ ከጨረሳችሁ ድጋሚ ይሰጣችኋል ማለት ነው። እዚች ቦታ ላይ አይታችኋል። ቴሌግራም ቻናል ጆይን በማድረግ ብቻ 0.04 ታገኛላችሁ። 0.02 ይሰጣችኋል ማለት ነው በየጊዜው ማለት ነው። እና እዚች ጋር ደግሞ ስትመጡት ራንክ የሚለው ጋር ስትመጡ ሼር በማድረግ 10% ኮሚሽን ታገኛላችሁ ማለት ነው። ለሰው ኢንቫይት በማድረግ ብቻ ይሄንን ገንዘብ ታገኛላችሁ። 10% ኮሚሽን በየጊዜው ይሰጣችኋል ማለት ነው። እሺ ሌላ ደግሞ እንደምታዩት እዚች ጋር ስትመጡ በየቀኑ ዴይሊ የምታገኙት አለ። 3 ታክስ ከሰራችሁ በኋላ ይሄኛውን ክላም ታደርጋላችሁ ማለት ነው። 10 ታክስ ከሰራችሁ በኋላ ይሄኛውን ክላም እያደረጋችሁ ትወስዳላችሁ ማለት ነው። በጣም ብዙ አይነት የሚሰራበት አይነት ገንዘብ የሚሰራበት መንገድ አለ ማለት ነው። እዚች ጋር 3 ሰው ኢንቫይት ስታደርጉ 0.05 ይሰጣችኋል። እዚች ጋር ደግሞ 50 ሰው ኢንቫይት ስታደርጉ $2 ይሰጣችኋል። ከዛ በኋላ ቲም የሚለው ጋር ደግሞ ስትመጡት እንደዛ ነውና 5 USDT ይሰጣችኋል ማለት ነው። እዚች ጋር አጠቃላይ $100 ስትደርሱ $5 ዝም ብሎ ይሰጣችኋል ያለ በጣም ብዙ አይነት ታክሶች አሉ። እናንተ ብቻ ወጥራችሁ ከሰራችሁ በጣም ታተርፉበታላችሁ ማለት ነው። ያችሁ አይደለ? ስለዚህ የሊንኩን ደግሞ ዲስክሪፕሽን ላይ ወይም ኮሜንት ላይ መጀመሪያ ላይ አስቀምጥላችኋለሁ ወይም ቴሌግራም ቻናልን ጆይን አድርጋችሁ እዛ ላይ መመልከት ትችላላችሁ ማለት ነው። እንዳያመልጣችሁ ማለት ነው። ቶሎ ብላችሁ ስሩ። ቀጣይ ቪዲዮ እስክንገናኝ ደህና ቆዩልኝ።